ሌላኛው ጥያቄ ባለትዳር ነኝ፣ ልጆችም አሉኝ። ባለቤቴ ቤተሰቦቼን አያከብርልኝም። ሲመጡም ደስተኛ አይደለም። ለነሱ ጥሩ ቢመስልም ለኔ ግን እንድሳቀቅ ነው የሚያደርገኝ። ቤተሰቦቼም አይረዱኝም። እኔም አላወራ ቅሬታ መፍጠር ስለማልፈልግ። አሁን ላይ ግን ፍች መጠየቅ ፈለግኩ። በዚህ ምክንያት ምን ይመክሩኛል የሚል ጥያቄ ነው። መታገሱ መቻሉ በላጭ ነው። የትዕግስት መጨረሻው ፍሬው ጣፋጭ ነው፣ ያማረ ነው። ከባል ጋር ለምን እንደዚህ እንደሚያደርግ የእነሱን መምታት ለምን እንደማይፈልግ በግልጽ ቁጭ ብሎ ሰፊ ጊዜ ሰጥቶ መግባባትን፣ በቂ ምክንያት ካለው የእሱን ሰምቶ ቤተሰብን እሱ የሚጠላውን ነገር እንዲያስተካክል ማድረግ ነው። ምንም አይነት በቂ ምክንያት ከሌለው ከአባት ከእናት ከወንድም ከእህት ተቆራርጣችሁ ኑሩ ከሆነ የሚለው እንደ አጠቃላይ እኔ ከቤተሰቦቼ ጋር ተራርቄ መኖር አልችልም፣ ወይም አቋምን አስተካክል አንተ፣ ወይም ችግር ካለ በግልጽ ነገረኝ፣ ካልሆነ ግን እነሱ መጥተው በሄዱ ቁጥር ጥያቄው ላይ እንደተባለው መሳቀቅን የሚያስከትል ከሆነ ማንኛውም ትዳርን በሰላም እንዳያስቀጥሉ የሚከለክል ነገር ፍቺን ለመጠየቅ በመሰረቱ በቂ ምክንያት ይሆናል። ግን እንደ ግለሰቦች ሲታይ በግል ቁጭ ብሎ መነጋገር፣ ያለውን ችግር በግልጽ ይህ ነው ብሎ ማስረዳት ስለሚያስፈልገው እንደ አጠቃላይ በትዳር ህይወት ሰላም እንዲያጡ የሚያደርግ ችግር ካለ ያንም ተነጋግሮ መፍታት ካልተቻለ ፍቺውን መጠየቅ እንደ አጠቃላይ ይቻላል። ግን የግለሰቦች ሁኔታ የዚህ አይነቱ ችግር መነሻ ምንድን ነው፣ ለማስተካከልስ እስከምን ድረስ ተካሂዷል የሚለው መታየት ስላለበት ጉዳያቸውን በግል አስረድተው አዎ እንደዚህ ከሆነ እንደ ግልም አዎ እንደዚህ ከሆነ ፍቺ መጠየቅ ትችላላችሁ የሚያስብል ከሆነ ፍቺ ይጠየቃል። ካልሆነ መስወበር ለማስተካከል መሞከር፣ ከባል ጋር በግልጽ መነጋገር፣ እሱ በኩል ማስተካከል ያለበትን በሚስት በኩል ማስተካከል ያለባትን፣ በሚስት ቤተሰብ በኩል የመጡ ይረብሻሉ፣ ጸባይሽን ይቀይራሉ፣ ንብረት ይባከናል ወዘተ የሚላቸው ነገሮች ካሉ ያን በዝርዝር ተነጋግሮ ማስተካከል ይገባልና እንደ አጠቃላይ እንዲህ ከሆነ እንዲህ ነው ተብሎ የሚሰጥ ፈትዋና ግለሰቦች ዝርዝር ሁኔታቸውን እስከነ ምክንያቱ አስረድተው የሚሰጥ ፈትዋ የተለያየ ስለሆነ በግል ማናገር ነው የሚሻለው። ሌላኛው ጥያቄ